ከሰሞኑ የወንድሜ ሁሴንና እፎይ መካከል የተደረገውን ውይይት ተያይዞ ሁለተኛ ቪዲዮ መሆኑን ይሄኛው በድጋሚ ወንድሜ ሁሴን አላህ Subhanahu Wa Ta'ala ወፍቆሃል አልহামዱሊላህ ወላኪን አንዳንድ ብቅ እያሉ ያሉ ሙስሊሞች ነን የሚሉ እፎይን የሚደግፉ ሰዎችን አይቻለሁ እነሱ የሚያነሷቸው ነጥቦች አሉ ከነዚህ ነጥቦች ጋር ተያይዞ አንድ አጥራ ያለ መልስ ለመስጠት ፈልጌ ነበር የመጣሁት በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአን ውስጥ ስለ ካፊሮች ሲናገር የነሱን ተግባር የሰራ ሙስሊምም ይልሐቁ ቢሂም ነው የሚባለው ኩፍሩ ላይ ሳይሆን በሁክም ደረጃ የነሱን ተግባር የካፊሮችን ተግባር የሰራ ሰው ከነሱ ጋር አንድ አይነት ጎራ ነው የሚመደበው እናንተ ስለ ወንድሜ ሁሴን አይደለም ያወራችሁ ያላችሁት ስለ አህሉ ሱነቲ ወልጀማዓ ከነብዩ ሰለላሁ ዐለይሂ ወሰለም ትክክለኛውን ዲን አልእስላምን እስካሁን ድረስ ያሸጋገሩትን ትውልዶችን እየተቀሳችሁ እየተቻችሁ ያላችሁት ማለት ነው በአጠቃላይ ለእናንተ መልስ ለመስጠት ከእፎይ ጋር አንድ ጎራ መሆናችሁ ብቻ በቂ መልስ ነበር ከእፎይ ጋር አንድ ጎራ መሆናችሁ በቂ መልስ ነው ምን እየሰራችሁ እንደሆነ ከማጋር እየሰራችሁ እንደሆነ እኔ ወላሂ العظيم ምንም ነገር ከሆነ እንደ እፎይ ካለ ሰው ጋር የሚያግባባይ ነገር ካለ በዚያ ነገር ላይ ራሴን ቼክ ነው ማደርገው ተመልሼ ምን ሆኜ ነው ብዬ የአቂዳ መስአላ ላይ ከእፎይ ጋር አንድ አይነት አቋም ካላችሁ በቂ መልስ ነው ያ እናንተ መልስም አያሻችሁም በተለይ ለሙስሊም ወንድሞቼና እህቶቼ ነብዩን ሌት ተቀን የሚሳደብ ግለሰብ ጋር አንድ አይነት አቋም ያላቸውን ሰዎች እነማን እንደሆኑ እንኳን ለያችሁ ለማለት ፈልጋለሁ የመጀመሪያው ነጥብ ይሄ ነው ሁለተኛው ነጥብ ደግሞ እኛ ሙስሊሞች ነን መጽሐፋችን ቁርአናችን መጽሐፍ ቅዱስ አይደለም የሚጨመር የሚቀነስ ቀሳውስቶች ተሰብስበው የፈለጉትን ነገር የሚጨምሩበት የሚቀንሱበት ቀሳውስቶች መጥተው የሆነ ነገር ፈቅደው የሆነ ነገር የሚከለክሉበት እምነት የለንም የኛ እምነት ዲን አልእስላም ከአላህ ዘንድ ነው የተላከው ያመጡልን ነብያችን ሰለላሁ ዐለይሂ ወሰለም ናቸው እሳቸው ባመጡት መልኩ ቁጭ አድርገን እናስተምራለን እንማራለን ማንንም ተመቸው ማንንም ጎረበጠው እንትናለው ጉዳያችን አይደለም የተመቸው ይቀበላል ያልተመቸው ደግሞ فمن شاء فليؤمن ومن شاء فليكفر ነው ይተው ችግር የለበትም ኢስላም በማንንም ከፍ አይልም በማንንም ዝቅም አይልም ስለዚህ ኢስላማችን ሙሉ ነው ከአላህ ዘንድ ሲመጣ አፕዴት የሚደረግ ወይ ደግሞ አፕግሬድ የሚደረግ ወደ ላይ እንትን የሚደረግ ነገር አይደለም ከቁርአን የመጣ ነገር አለ በሐዲስ የመጣ ነገር አለ ባየነውና በሰማነው ቁጥር ነው የምንናገረው ከዚያ ውጭ አንድ ስንዝር ጭማሩ አንሄድም